ወንድማችን ወንጌላዊው ሉቃስ እንደጻፈው ምዕራፍ 8ን በሙሉ ከግማሽ በላይ ለሚሆነውን ምዕራፍ 8ን ለዚህኛው ወንጌላዊ ይሰጠዋል። ወንጌላዊ ፊልጶስ ለተባለው የኢየሩሳሌም ቤተክርስቲያን ዲያቆን ነበር። በኋላ ላይ ሰማሪያ ከተማ ገብቶ ወንጌል ሰባኪ ይሆናል። በኋላ ደግሞ ወደ ሃዮቹ ምዕራፎች አካባቢ ደግሞ ስተሄዱ ጳውሎስ ለአያሌ ቀን እዚህ ሰው ቤት አርፎ ነበርና ወንጌላዊ ፊልጶስ ቤት አረፍን ተብሎ ደግሞ ተጽፎለታልና ይሄ ወንጌላዊ በዚህ ቦታ ላይ ሰፋ ያለ ሽፋን አግኝቷል። እንግዲህ ይሄኛው ወንጌላዊና ከዚህ ደግሞ ቀደም ብሎ ምዕራፍ 7ን ወደ 60 ቁጥር አካባቢ ጥርግርግ አድርጎ የወሰደው የዚህኛው ወጣት ልጅ አብሮ አገልጋይ የነበረ በኢየሩሳሌም ቤተክርስቲያን ላይ ዲያቆን የነበረ አንድ ወጣት ልጅ ነበር አይደል? እኔ በጣም ነው የምወደው፣ ደጋግሜ ማነሳዋለሁ። እስጢፋኖስ የሚባል አንድ በጣም ወጣት ልጅ እንግዲህ ኤርሊ 20 አካባቢ ነው ይሉታል፣ ሃያዎቹ መግቢያ አካባቢ ነው ይሉታል። እና በጣም ኦራተር ነው አይደል? በጣም ተናጋሪ ነው። ቀጥሎ ካሪዝማቲክ ነው። ዝም ብሎ ማውራት ብቻ ሳይሆን በጸጋ ነው የሚያወራው። ከዛ ውጪ ደግሞ እግዚአብሔርም ከእርሱ ጋር ነበረና የሚናገረውን ቃል እግዚአብሔር በምልክትና በታምራት ያጸናው ነበር ተብሎለታል። ይሄ ብቻ አይደለም፣ የእግዚአብሔርን ቃል የመናገር የመግለጥ አቅሙ የፊቱ ቁርበት እስኪያብረቀርቅ ድረስ ነበር የእግዚአብሔር ቃል በላዩ ላይ የመጣው። እግዚአብሔር ይመስገን። የእግዚአብሔርን ቃል እየተናገረ ፊቱ አበራ የሚል ቃል አለና የእግዚአብሔር ቃል በሙላት ሲመጣ ከውስጣችን ከመባረክ በመንፈስ ተነካው ከማለት ያልፋል ማለት ነው። አጥንት ላይ፣ ቆዳ ላይ፣ ስጋ ላይ ድረስ ይመጣል ማለት ነውና በዛ መጠን የእግዚአብሔር ቃል ግልጠት ፊዚካሊ አፌክት አድርጎታል። እና እሱ ወጣት የዚህኛው የፊልጶስም አብሮ አገልጋይ ነበርና ኢየሩሳሌም ቤተክርስቲያን አስተናጋጆች ነበሩ። ለድቁና የተመረጡ ወንድሞች ነበሩ። ግን እኔ ያው ተመረጡ ሚል ነው ያየሁት እንጂ የቱም ጋር ድቁናው ላይ ሲያገለግሉ አላገኟቸውም። እንግዲህ አገልግሏል ብዬ በጣም ተስፋ አረጋለሁ። እስጢፋኖስንም ምዕራፍ 6 ላይ ተመረጠ። ወዲያው ወደ ምኩራብ ሄደ ነው የሚለው። ምኩራብ ሄደና የእግዚአብሔርን ቃል መስበክ ጀመረልና እንደውም ከነፃ ውጪ ምኩራብ ከሚባል ስፍራ የመጡ አንዳንድ የአሌክሳንድሪያ ከተማ ሰዎች ማለት ሰሜን አፍሪካ በጣም በሕጉ የበረቱ ማለት ነው መጥተው ሊከራከሩት ሞከሩ ይልና ሁሉንም በሁሉ ፊት ይረታቸው ነበር የሚል ቃል አለና ይናገርና ብቻቸው ነው የሚያስቀራቸው። ቲፎዞቸውን በሙሉ ይዞ ኢየሩሳሌም ቸርች ይመጣል። ጌታ የተባረከ ይሁንና ከሰዎቹ በቀር ምንም አይቀርም፣ በአደባባይ ነው የሚረታቸው የሚል ቃል አለና ልጁ ግሪክ ሀገር ተወልዶ ያደገ አይሁዳዊ ነው። ስለዚህ ግሪክ ፍልስፍና ዕውቀትም አለው። አይሁዳዊ ቢሆንም ግን ተወልዶ ያደገው ግሪክ ሀገር ነው። በጣም የበረታ ነው ማለት ነው። በዚህ ዕውቀት በጣም የበረታ ነውና እሱ ልጅ ሰበከ። እንደምታውቁት ከምዕራፍ 6 ጀምሮ ነው የሚሰብከው። ግን ምዕራፍ 7 የሰበከው እንደዚህ አይነት በጣም ያማረ አሜን ለማለት የተዘጋጀ በጣም በጉጉት የሚሰማ ጉባኤ ፊት አይደለም። የምዕራፍ 7ቱ ስብከት የፍርድ ቤት መከላከያ ነው አይደል? ኮርት ላይ ቆሞ ዲፌንስ እኮ ነው። አሁን እኮ የፍርድ ቤት መከላከያቸው እኮ ነው ስብከት። አሁን እንደዚህ አይነት ጉባኤ ቢያገኙ ምንድነው የሚያደርጉት? እግዚአብሔር ራሱ ሆነ ብሎ መሰለኝ እንደዚህ አይነት ቦታ እነሱን አቆመው እንደዚህ አይነት ቦታ እኛን ራርቶልን ነው። ምክንያቱም ልጆቹ ተከሶ ነው የቀረበው አይደል? በዚህ ምክንያት ተከሰሃል፣ ሕጉን ትሳደባለህ፣ እግዚአብሔርን ትሳደባለህ፣ ሕጉን ማይለውን ነገር ትጨምራለህ ብለው ነው የከሰሱት። በዚህ ጉዳይ ተከሰሃል ብለው የአይሁድ ሸንጎ አባላት ተደርድረው ቁጭ ብለው ይጠብቁታል መልስ እንዲሰጥ። እነዚህ ሰዎች ማለት የዋዛ አይደሉም፣ ኢየሱስን የሰቀሉ ናቸው። የሚሰብከውን ኢየሱስን ለመስቀል ያልራሩ ናቸው። እሱን ላለመግደል ዋስትና የለውም ላለመገደሉ። እና እንደዛ አይነት ጉባኤ ፊት ቆሞ ለተከሰስከው ክስ ቀርቦባል ብለው አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ ብለው በዝርዝር አስቀመጡና ማብራሪያ ስጠን አሉት። ልጁ የምዕራፍ 7ቱ ስብከት ለምዕራፍ 6ቱ ክስ ነው፣ የፍርድ ቤት መከላከያ ነው። እና ምዕራፍ 7ን ሉቃስ 60 ቁጥር ሙሉ ሰብስቦ የጻፈው ሉቃስ አልነበረም። ባይዘው ሉቃስ አልነበረም በዛ ቦታ ላይ። እርግጠኛ ነኝ የጻፈው ጳውሎስ ሊወግር ገብቷል። ስለዚህ አሁን ጳውሎስ ኦልሬዲ ሊወግር ገብቷል። ጳውሎስ ደግሞ እንደምታውቁት የገማልያ ተማሪ ነው። ሚስ እንድታረግ አይፈቅድልህም። በጥንቃቄ ነው የሚያዳምጥ። እስጢፋኖስ ቆሞ ሲያወራ እንከን ፍለጋ ነው የቆመው። ያለ ስተት ይወግራሉ እንኳን ስተት አግኝተውብህ እና ቆሞ እየጠበቀው ሙልጭ አርጎ ሰምቶታል። ከዛ 65 ኤዲ ላይ ቂሳሪያ ቁጭ ብሎ ሐዋርያ ሥራ ለመጻፍ ኮምፓይል ሲያደርግ ምዕራፍ 7ን ጳውሎስ ነው የሚነግረው። ይገርማል። ያወጣት ልጅ የቱ እስጢፋኖስ የሚሉት የተወገረው በድንጋይ የተወገረው ልጅ ምዕራፍ 7ን ሲጽፍ ጴጥሮስ እንዳታስገባ እስጢፋኖስ አድርገው ምን አረገ ሲለው ቆሜን የሰማሁት የመከራከያ
ነጥብ ሲያቀርብ ብሎ እግዚአብሔር አባታችን አብርሃምን ከካራን ጠራው ብሎ አይደል የጀመረው? እንደውም እግዚአብሔር አይደለም የክብር አባት ብሎ ነው የጠራው። አባታችንን አብርሃምን አለ። እኔም አይሁዳዊ ነኝ ፋሚሊ ነኝ አላቸው። 1440 ዓመት በ54 ቁጥር የሚሮጥ ወፍ በረር ባይብል ላይ የሚሄድ በጣም ጀግና ሰባኪ ነው እስጢፋኖስ። በእውነት ጌታ እድል ይሰጠናል። በጣም ብዙ እንደዚህ አይነት ሰዎች እዚህ ውስጥ እንዳላችሁና እንደምትኖሩ ወደፊትም ተስፋ አደርጋለሁ።